ወደፊት ምንድነው ታዲያ የምታስበው? ወደፊት አሁን እየተገለጸልኝ ነው በጣም አዲሱን ጄነሬሽን በመንፈሳዊ ደረጃ ወደፊት እያሳየሁት እንደሆነ መንገዱም እየተሰማኝ ነው ያለው። ስራዬ ካሁን በኋላ መንፈሳዊ ነው። እግዚአብሔር ምላሴ ላይ ነው የሚያድረው፣ ልቤ ላይ አድሮ መልእክት ይነግረኛል። እንደ ፍቅርን መስበክ ፈልጋለሁ፣ አንድነትን፣ በራስ መተማመንን፣ ስኬትን፣ ለዓላማ መቆምን፣ ለዛ በቃ መነሳት ፈልጋለሁ። እሱ ነው ዓላማዬ ብዬ ነው የማስበው። እኔ ሰዎችን ማዝናናትም ደስ ይለኛል። ያው መምከር ብቻ ሳልሆን እኔ መዝናናትም በቃ ራሴ ነኝ። በቃ ኢንተርቴይንመንትም ነኝ። አዶናይ ሁሉም ነገር ነው። አንድ መንገድ ብቻ አይደለም የሚመራው። የፈለኩትን መንገድ መርጬ ሰው እስካልጎዳው ድረስ ትልቅ ደረጃ መድረስ ፈልጋለሁ። በመንፈሳዊ ደረጃም በዓለማዊ ደረጃም ሁሉም አመጣጥኝ ማለት ነው።